ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰባርና አጫጭር መረጃዎች ተሰምተዋል። እንዲህ አይነት ትኩስ ዜናዎች እንዲደርሷችሁ ደግሞ ላይክና የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ለሰዓቱ ወደ ደረሱ መረጃዎች እናልፋለን። በዓለማችን 9 ያህል ሀገራት የኑክሌር የጦር መሳሪያ ታጥቀዋል ሲሉ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናገሩ። ኑክሌር ቦምብን ለጦርነት ያዋለች ሀገር ግን አንድ ብቻ ነች፣ እሷም አሜሪካ ናት ሲሉ ጠቅላይ ሚኒስትሯ ገልጸዋል። ይህ የጆርጂያ ሜሎኒ ንግግር አሜሪካ በዓለም ላይ ያላትን ሁለንተናዊ የበላይነት ተጠቅማ ኑክሌርን ለሰላማዊ አገልግሎት ብቻ በሚጠቀሙ ሀገራት ላይ ሳይቀር ጫና የምታደርግ ሀገር ሆናለች፣ ለእሷ ሲሆን ግን ለጦርነትም ስትጠቀምበት ፍትሐዊ ነው የሚል አንድምታ ያለው ነው የሚመስለው እየተባለ ይገኛል። በተጨማሪም የጠቅላይ ሚኒስትሯ ንግግር ከጊዜ ወደ ጊዜ እየሻከረ የመጣውን የአሜሪካና የአውሮፓ ግንኙነት የበለጠ እንዳይጎዳው ተሰግቷል። በሌላ ዜና ኢራናውያን ከኢንተርኔት ዓለም ከተቆራረጡ ድፍን 2 ወር አልፏቸዋል ሲል አንድ ዓለም አቀፍ ተቋም አመለከተ። ኢንተርናሽናሊ ኢንተርኔትን የሚቆጣጠር ኔት ብሎክስ የሚባል ቡድን እንዳስታወቀው ኢራን በአሜሪካና እስራኤል ጥቃት ከተከፈተባት ጊዜ ጀምሮ የኢንተርኔት ኮኔክሽንን ዘግታ እንደቆየች ተናግረዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ለአሜሪካና እስራኤል በተለይም ለሞሳድ ሲሰልሉ ነበር ያላቸውን 2 ተጠርጣሪዎች በቁጥጥር ስር አዋልኩ ብለዋል። እነዚህ ያዕቆብ ካሪምቡር እና ናስር በክሳዳ የተባሉ ግለሰቦች ለመንፈሳዊ መሪውና ለኢራን የበላይ ጠባቂ ለነበሩት አያቶላ ሆሚኒ ሞት ለሞሳድ ኢንተለጀንስ ሰርቪስ ክፍል መረጃ በመስጠት ከፍተኛ አስተዋጽኦ አድርገዋል ሲል ከሷቸዋል። እነዚህ ተከሳሾች ምናልባትም በስተመጨረሻ እጣ ፋንታቸው የሞት ቅጣት ሊሆን እንደሚችል ኢራን ኢንተርናሽናል እንግሊዝ በዘገባው አስነብቧል።